በዛሬው ቪዲዮ ዩቲዩብ እንዴት መጀመር እንደምንችል ግልጽና ቀላል በሆነ መንገድ እናያለን። ብዙ ፕሮሰስ ሳናበዛ በቀላሉ ስልካችንን ብቻ በመጠቀም በዩቲዩብ ገንዘብ መስራት እንችላለን። እንዴት የሚለውን ዛሬ በዚህ ቪዲዮ ፍትፍት አድርጌ አስረዳችኋለሁ። እሺ ከመጀመሪያው ስንጀምር ዩቲዩብ መጀመር ለምን አስፈለገ? ዩቲዩብ ዛሬ ከሚታወቁ ሶሻል ሚዲያ ፕላትፎርሞች ዋነኛ እና ወሳኝ የገቢ ምንጭ ነው። ታዲያ ለመስራት አሪፍ ኳሊቲ ካሜራ ካለ በካሜራ ካልሆነ ደግሞ ልክ እንደኔ አይነቱ ችጋራም ኮንክ በስልክ ድምጽ መቅረጽ ይችላል። ስቴፕ 2 ደግሞ ዩቲዩብ ለመጀመር ምን ያስፈልጋል? ብዙ ሰው ጥያቄ ነው። አሁን ብዙ ፕሮሰስ ሳናበዛ ዩቲዩብ ለመጀመር በስልካችን ብቻ በቂ ነው። ኮምፒውተር አያስፈልግ፣ ፒሲ አያስፈልግ፣ ስልካችን ብቻ በቂ ነው። በስልካችን ተጠቅመን በዩቲዩብ ገንዘብ ማግኘት እንችላለን። እሺ አሁን ደግሞ ወደ ኮንተንት እንሂድ። ኮንተንትስ ምን አይነት ይሆን ለሚለው ጥያቄ የተለያዩ ኮንተንቶች አሉ። ከነሱም መካከል ሞቲቬሽን ንግግሮች ሊሆኑ ይችላሉ። ሰዎችን ሊያነቃቁ የሚችሉ ንግግሮች ማለት ነው። ለምሳሌ አዶናይን እንውሰድ። እናንተኔ ሰዎችን እፈራ ነበረ፣ በጣም አይናፋር ነበርኩኝ፣ ራሴን እጠላ ነበረ፣ ሰውነቴን ሁሉ ነገር እጠላው ነበረ። ሰዎችን ከማፈሬና ከመፍራቴ የተነሳ የማታ ሽፍት ነበር ምሰራው እንደ ጅብ ማለት ነው። ቀኑን ተኝቼ እውላለሁ። ሰው አይቶኝ እኔ ቢተርበኝስ የሚለው ፍርሃት ነበረኝ። ራሴን አዶናይ ያው ሁላችንም እንደምናውቀው ሞቲቬት በሚያደርገው ንግግር እናውቀዋለን። እናንተም ችሎታው ካላችሁ ስቴጅ ላይ ወጣችሁ ልክ እንደ አዶናይ የመጣላችሁ መዘባረቅ ነው። that's simple። ሁለተኛው ደግሞ ታሪክ ነው። ታሪክ ስንል የታዋቂዎችን ግለ ታሪክ ማውራት ሊሆን ይችላል። ለምሳሌ አርቲስቶች የህይወት ታሪክ ሊሆን ይችላል። ወይም ደግሞ የጥንት የተለያዩ ታሪኮች። አሁን ለምሳሌ የታይታኒክ መርከብ እሱን ለማቅረብ ፈለጋችሁ እንበል። ከዛ ምንድነው የምታረጉት? በመጀመሪያ ወይም ወደ ጉግል ወይም ደግሞ ወደ ቻትጂፒቲ በመሄድ የታይታኒክ መርከብ ታሪክ ስራልኝ በማለት በአማርኛም በእንግሊዘኛም መጻፍ ትችላላችሁ። ስትጠይቁት ግልጽ በሆነ መንገድ እዛው ይጽፍላችኋል። ከዛ የጻፈላችሁን ታሪክ ወደ ተግባር መለወጥ የናንተ ችሎታ ይወስናል። ታሪኩን ታነቡትና ከዛ በኋላ ወደ ስራ መግባት ነው። ከዛ በኋላ ሶስተኛ ደግሞ መረጃዎች ሊሆኑ ይችላሉ። የተለያዩ መረጃዎች በማሰባሰብ ትክክለኛ መረጃ ለሰዎች ማቅረብ። ለምሳሌ ዜናዎች ሊሆኑ ይችላሉ። ግን እዚህ ጋር ቆይ አንድ ነገር ልንገራችሁ። አሁን እዚህ ጋር መረጃዎች ሲባል ሁላችንም እንደምናውቀው ሁሉም ሰው እውነተኛ መረጃዎች ይናገራል ማለት አይደለም። አብዛኛው ሊባል በሚችል ሁኔታ የተለያዩ የውሸት መረጃዎችን ለሰዎች ይናገራሉ። ግን ይሄ ትልቅ ስህተት ነው። ማህበረሰቡን ሊጎዳ የሚችል ትልቅ ስህተት ነው። ታዲያ ይሄንን ለማስተካከል እናንተ ምንድነው የምታረጉት? ትክክለኛ የሆነ መረጃ ዛሬ ለምሳሌ ዩናይትድ ስቴትስ ምን ተፈጠረ የሚለው ትክክለኛ ከጎግል ደም ሪሰርች ካረጋችሁ በኋላ እውነተኛውን መረጃ ማቅረብ ነው። ፕሊዝ እዚህ ጋር ደግሞ እንዳትሳሳቱ። ማህበረሰቡን ሊጠቅም የሚችል እንጂ ሊጎዳ የሚችል መረጃ እንዳትለቁ። እሺ ሶስተኛው ደግሞ ዩቲዩብ ቻናል እንዴት አድ ማድረግ እንችላለን? በመጀመሪያ ዩቲዩብ ቻናል አካውንት እንከፍታለን። ከዛ በኋላ ቻናል ክሬት ማድረግ። አካውንት አከፋፈትና ቻናል ክሬት ለማድረግ የሚከብዳችሁ ከሆነ ደግሞ እንዴት እንደሆነ ቪዲዮ ሰርቼ አሳያችኋለሁ ማለት ነው። ግን በአሁኑ ሰዓት ዩቲዩብ አካውንት ከፍቶ ቻናል ክሬት ማድረግ የሚያቅተው ሰው አለ ብዬ አላስብም። እሺ ዩቲዩባችሁን ከከፈታችሁ በኋላ ቻናላችሁን ክሬት ካረጋችሁ በኋላ ከዛ በኋላ ምን ታረጋላችሁ? ስምና ማብራሪያ ትሰጡታላችሁ። ከዛ በኋላ ደግሞ ተምብኔል ትሰራላችሁ። ባይ ዘ ዌይ የአንድ ቪዲዮ ድምቀት ተምብኔል የሚባል ነገር ነው። ተምብኔል በጣም ለቪዲዮአችን ወሳኝ ከሚባሉ ነገሮች አንዱ ነው። ያው ተምብኔል የሌለው ቪዲዮ ማንም አይመለከተውም እና ተምብኔል ደግሞ በጣም ወሳኝ ነገር ነው። አሁን ትላልቆቹን ዩቲዩበሮች ካያችሁ ለምሳሌ በዩቲዩብ ትልቁ ዩቲዩበር 400 ሚሊዮን ሰብስክራይበር ያለው ሚስተር ቢስትን እንውሰድ። አሁን እሱ የሚጠቀማቸው ተምብኔሎች በጣም የሚገራርሙ ናቸው። ወይም ደግሞ የኛ የኢትዮጵያ የሀገራችን ብንወስድ እነ ዮናስ ሞሃ እነ ዩቲዩበርስ
እነዚህ የሚጠቀሟቸው ተምብኔሎች በሰው ዘንድ ሳቢና ማራኪ የሆኑ ተምብኔሎች ናቸው እና ሰው የሚያየው ምንድነው ተምብኔሉ ቪዲዮን ክሊክ ከማድረጉ በፊት ተምብኔሉ ምን ይላል? አሁን ለምሳሌ 5 ሀብታም ሊያደርጉን የሚችሉ ምክሮች ሊሆን ይችላል። አሁን እሱን ያይና ወዲያው ነው ክሊክ የሚያደርገው፣ ምክንያቱም ሀብታም መሆን የማይፈልግ ሰው የለም። አሁን እዚህ ጋር ምንድነው የምትረዱት? የተምብኔልን ከፍተኛ ፓወር ነው የምታዩት እና ከዛ ይነካዋል። ከዛ ወደ ቪዲዮአችሁ ገባ ማለት አይደለ እና የተምብኔልን ዋጋ ነው እየነገርኳችሁ ያለሁት። በጣም ትልቅ ዋጋ እና አለው። ተምብኔልን ለመስራት ደግሞ ቀለል አድርገን ፒክስ አርት ነው የምንጠቀመው ማለት ነው፣ ምክንያቱም በስልካችን ስለሆነ የምንሰራው። ከዛ ደግሞ እድገቱ ሲመጣ ወደ ፎቶሾፕ ምናምን እንሄዳለን። ለአሁኑ ግን ፒክስ አርት ቀለል አድርገን እንጠቀመዋለን። በነገራችን ላይ እዚህ ጋር አንድ የግድ ታደርጉት የሚገባ ወሳኝ ነገር አለ። እሱም ታይትልና ዲስክሪፕሽን። ለዩቲዩባችሁ ታይትልና ዲስክሪፕሽን በጣም ወሳኝ ነገር ነው፣ እንዳትረሱት። ከቻላችሁ ደግሞ በሳምንት 2 እና 3 ቪዲዮ ብትሰሩ ጥሩ ነው። አሁን ደግሞ እሺ ወደ ዋነኛው ነጥብ እንሄድ። ዋነኛው ነጥብ ምንድነው የሚለውን ወደዛ ከመሄዳችን በፊት የሰብስክራይብን ትርጉም ልንገራችሁ። ሰብስክራይብ ማለት ትርጉሙ ቪዲዮ በጣም ይመቸኛል፣ ቀጥልበት፣ በርታ፣ ካንተ ብዙ ጠብቃለሁ ማለት ነው። እናም እንዳይረሳ ለማለት ነው። እሺ አሁን ደግሞ ምንድነው ዋነኛውና አስፈላጊ የኛክል አስፈላጊ የሆነው ነጥብ ካላችሁኝ እኛን የሚያሳድገን ነገር ነው። እሱም ታዲያ ምንድነው? ኮንሲስተንሲ በጣም ወሳኝ ነገር ነው። ኮንሲስተንሲ ማለት ትኩረትና ተከታታይነት ያለው ቪዲዮ መሆን አለበት። ለዩቲዩብ ተከታዮች የሚሰማ ቪዲዮ መሆን አለበት የምትለቀው ቪዲዮ ማለት ነው። አሁን ለምሳሌ የአንድ ሰውን ቪዲዮ ከመጀመሪያ እስከ መጨረሻ ልናየው የምንችለው ኮንሲስተንሲው ጥሩ ከሆነ ነው። እንዲሁም ደግሞ ሁለተኛ ቫልዩ ነው። ጥሩ ይዘት ያለው ቪዲዮ ሰዎችን ከመጀመሪያ እስከ መጨረሻ በተመስጦ እንዲመለከቱት የሚያደርግ ጥሩ ይዘት ያለው ቪዲዮ በመስራት ለተከታይ ማድረስ ማለት ነው። ጥሩ ይዘት ያለው ቪዲዮ ሲባል አሁን ለምሳሌ ስለ ላይፍ ስታይል ሊሆን ይችላል፣ ስለ ቭሎግ ሊሆን ይችላል። የተለያዩ ጥሩ ነገሮች፣ አሰልቺ ከሆኑ ነገሮች ጥሩ ይዘት ያለው ቪዲዮ ብትለቅ አሪፍ ነው ማለት ነው። እሺ ሶስተኛው ደግሞ ሁክ ነው። ሁክ አብዛኛው ሰው ያውቀዋል ብዬ አስባለሁ። ሁክ ማለት ግን ካላወቃችሁት አሁን እኔ እንደተጠቀምኩት በመጀመሪያ ቪዲዮ ሲጀምር ምንድን ነበር የሚለው አላስተዋወሳችሁትም? ችግር የለውም እኔ ላስታውሳችሁ። በዛሬው ቪዲዮ ዩቲዩብ እንዴት መጀመር እንደምንችል ግልጽና ቀላል በሆነ መንገድ እናያለን ነበር ያልኩት። ይሄ ምንድነው? ሁክ ይባላል። ሁክ ቪዲዮአችሁ ሲጀምር ሳቢና የሚገርም ሆኖ እንዲጀምር የሚያደርግላችሁ ነገር ነው። ሁክ ወሳኝ ነገር ነው። አሁን ለምሳሌ የሁክን ኤግዛምፕል 2 ልስጣችሁ። ለምሳሌ 5 በኦንላይን ልሰራቸው የምትችላቸው ቢዝነሶች ብንል ለምሳሌ ማለት ነው። እሱም ብንወስድ ሰላም የዩቲዩብ ቻናል የቤተሰቦች እኔ እንደዚህ ይባላለሁ እና ዛሬ ደግሞ የማሳያችሁ ምናምን ይሄ ዝገት ይባላል። እንደዚህ ሳይሆን ማለት ያለብህ 5 በኦንላይን ልንሰራቸው የምንችላቸው ቢዝነሶች ነው ማለት ያለብህ። ከዛ በኋላ እሱን ካልክ በኋላ ራስህን ማስተዋወቅ ትጀምራለህ። ሰላም እንደዚህ ይባላለሁ ምናምን ሰብስክራይብ አድርጉ ምናምን የሚለውን ከዋናው ነጥቡ በኋላ ነው ማስቀመጥ ያለብህ። ከዛ በኋላ ብዙ ተመልካቾችን ወደ አንተ መሳብ ትችላለህ። እና የዛሬው ቪዲዮአችን ይህንን ይመስል ነበር። የተለያዩ እንደዚህ አይነት ጠቃሚ ምክሮችን ደግሞ በተለያየ ሰዓትና ጊዜ ይለቅላችኋለሁ። ታዲያ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የሚለውን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን ላይክ በማድረግ ድጋፋችሁ መግለጽ ትችላላችሁ። እስከ መጨረሻ ቪዲዮን ስለተመለከታችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።